ኑሮ ውድነትን ለማረጋጋት በክልላችን ታቅዶ እየተሰራ ነው ያለው። በተለይ ምርት ለሸማቹ ማህበረሰብ በተመጣጣኝ ዋጋ እንዲቀርብ በርካታ እቅዶች ተቀምጠው እየተሰሩ ይገኛሉ። አንደኛው እና ዋነኛው የሰራ ነው የሰንበት ገበያ የማቋቋም የተቋቋሙትንም የማጠናከር ስራ ነው የሰራ ነው። በዚህም በክልላችን ወደ 91 የሰንበት ገበያዎች አሉ። እነኛ በአግባቡ የግብርና ምርቶችን ለሸማቹ እንዲያቀርቡ የማድረግ ስራ እየሰራን እንገኛለን። በያዝነው አመትም ተጨማሪ የሰንበት ገበያዎችን እናቋቁማለን ብለን አቅደን ይሄንንም ያቋቋምንበት አግባብ ነው ያለው። እነኚህ የሰንበት ገበያዎች ፍጆታ እቃዎችን ህብረተሰቡ እያቀረቡ ይገኛሉ። በተለይ የግብርና ምርት ብቻ ሳይሆን አንዳንዶቹ የሰንበት ገበያዎች ላይ የፋብሪካ ምርቶችም እንዲቀርቡ የሚደረግበት አግባብ ስላለ ማለት ነው። ስለዚህ እያቀረቡ ይገኛሉ። እነኚህን የሰንበት ገበያዎች ግን ስታንዳርዳቸውን ከማስጠበቅ አኳያ አሁን አቅደን ስራዎችን እየሰራን ነው የምንገኘው። በቅርቡም ሰንበት ገበያዎቻችን በሚኒስቴር መስሪያ ቤቱ በተቀመጠው ስታንዳርድ መሰረት የተሟላ ይዘት እንዲኖረው የምናደርግ ይሆናል። አቅርቦቱን በዛ ደረጃ እየሰፋ እያደገ እንዲሄድ ይደረጋል ማለት ነው። ከዛ ውጪ የምርት ነጻ ዝውውርን የሚገቱ ማነቆችን ለመፍታት እንደዚሁ የሰራንበት አግባብ ነው ያለው። አንዱ የኑሮ ውድነትን የሚጨምሩ ወይም ደግሞ የገበያ ዋጋ እንዳይረጋጋ ከሚያደርጉ መሰረታዊ መነሻዎች መካከል በምርት ከተመረተበት አካባቢ እስከ ገበያ ወይም እስከ ሸማቹ በሚደርስበት ሰንሰለት ላይ ያለ ዋጋን የሚጨምሩ የተለያዩ ማነቆች ናቸው ማለት ነው። ከዛ መካከል አንዱ ኬላ ነው። ኬላ ህገወጥ ኬላዎች ማለት ነው። ህገወጥ ኬላዎችን ከክልላችን በሙሉ ለማስወገድ የቻልንበትም አመት ነው ማለት ነው። ይሄ አመት አንዳንድ ተመልሰው ብቅ የሚሉ ኬላዎች አሉ። ይሄም ቅድም የገለጽኩት የህገወጥና ኮንትሮባንድ ንግድ መከላከል ግብረ ኃይሉ ጠንክሮ እንደ አንድ ተግባር ይዞ እየሰራ ስላለ ከዚህም አንጻር ጥሩ መሻሻሎች አሉ ማለት ነው። ኬላዎቹ ህገወጥ ሲሆኑ ያንን ህገወጥ ኬላ ደግሞ የሚጠብቁ አካላት ህገወጥ በሆነ መንገድ ደረሰኝ እየቆረጡ ምርት ላይ የተለያዩ ቀረጦችን ይመጣል የመቁረጥ አዝማሚያ ይታይ ስለነበረ ያንን ለማስወገድ አጽንኦት ሰጥተን ሰርተናል። በዚህም ውጤቶች ታይተዋል ማለት ነው። ቀጥሎም ደላላን ማስወገድ ነው። ደላላን በማስወገድ ረገድ የሰንበት ገበያውም ትልቅ አጋዥ ነው። ሶስተኛው የምንጠቀመው ደግሞ ምርት በክልላችን በህብረት ስራ ኤጀንሲ በተደራጁ ዩኒየኖች እና ማህበራት አማካኝነት ከአርሶ አደሩ በቀጥታ ለሸማቹ እንዲቀርብ የማድረግ ስራ እየሰራን ነው የምንገኘው ማለት ነው። ስለዚህ በአምራችና በሸማች መካከል ያለውን መስመር የምርት እንቅስቃሴው ነጻ እንዲሆን በተመጣጣኝ ዋጋ ሸማቹ ምርት እንዲያገኝ የማድረግ ስራ እየሰራን እንገኛለን። የሸማች አዋጅ 813 ላይ ሸማቹ የራሱን መብት አውቆ ምን አይነት የግብይት አካባቢዎች ላይ ህገወጥነት ሲኖር ጥቆማ መስጠት እንደሚገባውና ያንን ህገወጥነት ማስቆም እንዳለበት መብቱ እስከምን ድረስ እንደሆነ ያንን እንዲያውቅ የማድረግ ስራ እየሰራ ነው። የግንዛቤ ማስጨበጫ ስራ በተለያዩ የሚዲያ አማራጮች በተጨማሪ ደግሞ ነጻ የስልክ መስመር 8034 አዘጋጅተን በዛ ህብረተሰቡ ሸማቹ ጥቆማ ሰጥቶ ችግር አለ የተባለበት ቦታ ላይ ደርሰን ለመፍታት ጥረት እያደረግን ያለንበት ሁኔታ ነው ያለው። ከዛ ውጪ በእኛ ክልል ደረጃ የሸማች መብት ጥበቃ ማህበር የማደራጀት ማለት ነው አደረጃጀቱን በቅርብ ነው እየሰራ ነው። ይሄ በክልላችንም ወደ 6 በሚሆኑ ከተሞች የተደራጀ ሲሆን ሸማቹ ማህበረሰብ በተደራጀ መንገድ ስለ መብቱ እንዲጠይቅ የማድረግ ትልቅ የሆነ ጠቀሜታ አለው ማለት ነውና ህገወጥነቶች በሚታዩባቸው አካባቢዎች ጥቆማ ከመስጠት ባሻገር ተደራጅተው ወደ ህግ አካል ወይም ወደሚመለከተው በየደረጃው ወዳለው ንግድና ገበያ ልማት ተቋም በመሄድ
መብታቸውን የማስከበር ስራ እንዲሰሩ የማድረግ ስራ እያከናወንን እንገኛለን ማለት ነው።